ስሜ መስፍን ዳበሳ ጫልሳ እባላለሁ። ዳበሳ አባቴ ናቸው የሉም ከየሞቱት ከዓመት በፊት ነው። የቡና ገበሬ ነው። በዚሁ አካባቢ በኦሮሚያ ክልል በጅማ ዞን ሊሙ ኮስታ ወረዳ በወሌንሱ ቀበሌ ገበሬ ማህበር ለብዙ ዓመት ከ50 ዓመት በላይ ይኖሩ ነበር። አባቴ በአነስተኛ የቡና ገበሬ ማለት ነው። እኔ ደግሞ የተማርኩት ግብርና ነው። ለብዙ ዓመት ከሰራው በኋላ የማልማት ሀሳብ ስለመጣብኝ መጥቼ የድሮ የአባቴ ቦታ ላይ ከወንድሞቼና ከቶቼ ጋር በመመካከር ሰፊ ቦታ ይዘን በዘመናዊ መንገድ ለማልማት ወሰንም ማለት ነው። መሬቱ 150 ሄክታር ነው። የመሬቱ ከፍታ ለቡና እጅግ በጣም ተስማሚ የሚባል ቦታ ነው። ከፍታው ከ1800 እስከ 2200 ከባህር ወለል በላይ ነው እና የቡናው ኳሊቲ በጣም ጣፋጭ ስዊት አሲዲቲ በደንብ ያለው ተመራጭ ቡና የሚሆንበት ዋናው ምክንያት ከፍታው በጣም ተስማሚ ስለሆነ ማለት ነው። አፈሩም እንደዚሁ ለብዙ ዓመት ድልብ ለም መሬት ነው። እኛ ደግሞ እንክብካቤ ተፈላጊውን በተቻለ መጠን ሳይንሱ የሚፈቅደውን እንክብካቤ እናደርጋለን። ከተከላ ጀምሮ በተከላ ጊዜ የተከላን ጉድጓድ ስፔሲንጉን በመጠበቅ ያተካከል ስርዓቱን በእርሻ ምርምር የሚነገሩን በማድረግ ምንጣሮ በአመት 5 6 አንዳንዴ 7 ጊዜ በማድረግ እንደገና ደግሞ የተፈጥሮ ማዳበሪያ አሁን እዚህ ቀደም እንዳያችሁት ገለባ የቡና ገለባ ቡና ሲቀሸር ገለባ ይወጣዋል። ገለባውን መልሰን ከከተማ ከሚፈለፈለው ቦታ በመኪና ጭና እዚህ ያመተን መልሰን አፈር ውስጥ ቀላቅለን እናደርጋለን። የሰው ሰራሽ ማዳበሪያ እንጠቀመን ቡናችን ሙሉ ለሙሉ 100% ኦርጋኒክ ነው። ከገለባ በተጨማሪ ደግሞ እዚህ አካባቢ እነዚህን ቅጠላቅጠሎች እዚህ የሚመነጠሩትን ከቡና ምን አስወግደውን እንደ በስባሽ በመጠቀም እንደ ኮምፖስት እሱንም እንደ ተፈጥሮ ማዳበሪያ እንጠቀማለን። ቡናችን ከዚህ አንፃር ሙሉ ለሙሉ የተፈጥሮ ቡና ነው ማለት እንችላለን። የኛን ቡና ገዝቶ ለሚጠጡ ደንበኞች ማስተላለፈው መልእክት ይሄ ቡና የቡና ስራ ውስጣችን ነው፣ ከአባታችን የተላለፈ ነው። እኛ ጋር ደርሷል በብዙ ልፋት በብዙ ጥረት። አሁን ደግሞ ወደ ልጆቻችን ይቀጥላል። ብዙ ልፋት አለው፣ ብዙ ድካም አለው። በጣም እጅግ በጣም ጥንቃቄ እናደርጋለን። ለደንበኞቻችን በተቻለው መጠን ጥንቃቄ እናደርጋለን ማለት ጥሩ ጣዕም ያለው ቡና በተመጣጣኝ ዋጋ እንዲያገኙ ጥረት እናደርጋለን። እነሱም ደግሞ ቡናችንን ሲሰጡ ከዚህ ከሃይላንድ ከዚህ ምርጥ ከሆነ ቦታ የደጋ ቡና ነው የሚጠጡትና ይህንን ቡና ሲጠጡ እኛንም እንዲያስቡን እኛንም የእኛን ቤተሰቦች ገበሬዎችን በዙሪያችን ያሉትን እንዲያስቡን እና እንዲያስታውሱን ጥሪ ማድረግ ፈልጋለሁ። አመሰግናለሁ።